ኮስሞቲክስ የምትቀቡ እናቶች አንደኛ ልጆቻችሁ ፊት አትቀቡ። ከተቀባችሁም አርቁት። የምታስቀምጡበትን ቦታ ባትቀቡት ይመረጣል። ለምን ኮስሞቲክስ መቀባት ማለት በሶስት ከፍለን ነው። አንደኛ ይሄንን ካልተቀባውኝ አላምርም፣ ይሄንን ካላጌጥኩበት፣ ይሄንን የሚያክል ትልቅ ብረት ካላንጠለጠልኩኝ፣ የሬሳ ጸጉር ካላደረኩኝ፣ ይሄንን እንደዚህ ካላረኩኝ አላምርም ብሎ በራስ አለመተማመን ነው የመጀመሪያው። ለመዋብ ይመስላል፣ የበለጠ ለማማርም ይመስላል። በጣም ቆንጆ የሚባሉ ሴቶች ራሳቸው እዚህ አይናቸው ስር እዚህ አካባቢ ሻዶ ነው የምትሉት አይደለም? እንዲያውም አይነ ጥላ የሚለውን በእንግሊዘኛ የተረጉመዋል ሲጻፉልኝ። አይነ ጥላ የሚለውን በእንግሊዘኛ እና ቀጥታ ነው የሚያመጣው። ያንን በምታረጉበት ሰዓት የሚጋባ መንፈስ አለ። ሁልጊዜ ነው የምናገረው፣ ኮስሞቲክሶች መናፍስት ይስባሉ። መጽሐፈ ሄኖክ ምዕራፍ 2ን ሙሉ ስታነቡት የምንዝር ጌጥ፣ የእጅ አምባር፣ የግር አልቦ፣ አይን መኳልን፣ ቅንድም መቀደምንና እንሾሽላ መሞቅን የምንዝር ጌጥንም ጭምር ማድረግን ያስተማረው አዛዝኤል መንፈስ ነው ይለዋል። ይሄ አዛዝኤል የሚባለው መንፈስ ደግሞ እዚህ አሁን ባለንበት ሰዓት ጠቋር ነው ይባላል። ጠቋር ደግሞ የትዕቢት መንፈስ ነው፣ የመኮፈስና ይሄ ራስን ጅንን የማድረግ መንፈስ ነው። ኮስሞቲክስ የተቀቡ ሴቶችን ተመልከቷቸው። ስትናገሯቸው የሚመልሱት መልስ ተው ስትሏቸው እሺ አይሉም እኮ። እንኳን ሻጮቹ ለገንዘብ ነው። የሚቀቡ ሰዎች ራሳቸው ትክክል እንዳልሆኑ፣ ይሄ ነገር ሃይማኖታዊ ስርዓት እንደማይፈቅደው በትህትና ስትነግሯቸው የሚያመጡት ሐሳብ፣ የሚናገሩት ንግግር የመጽሐፍ ቅዱስ ጥቅስ እንኳን ብታሳዩቸው ትዕቢታቸውን ነው የሚያሳዩቸው። እና ጫት ለመቃም ምን ይባላል? አንዳንድ ጊዜ ጫት ቃም ተብሎ ጥቅስ ሳይጠቀስለት መቃም ጀምሮ ተው ሲባል ግን ጥቅስ ይፈልጋል አይደል የሚባለው? ሲጀምረው ጥቅስ ያለ ጥቅስ የጀመረው ሲጨርሰው ግን ወይም ደግሞ ተው ሲባል ግን ለምን ተቀባኸው፣ ለምን ይሄን ነገር ለምን ትቀቢዋለሽ፣ ይሄ እኮ ጥሩ አይደለም ሲባሉ ለዛ ነገር ጥቅስ ይፈልጋሉ። ወይም ደግሞ እግዚአብሔር እኮ ምናምን ብሎ የልብን ነው የሚያው ምናምን ብሎ የሆነ የራሳቸውን ሃይማኖትን ህግ ለመመስረት የሚሞክሩ ሰዎች አሉ። ባነጋገር በምናምን ተሸፈነው በቃ መናፍስትን ይስባል። ይሄው ተሞክሮ ጸበል ቦታ ላይም እንደዚህ የሆኑ ሰዎች አሉ ተብሎ እንኳን እያሳዩአቸው የምንዝር ጌጥ ነው እየተባለ ጥቅስ እየተጠቀሰም እንኳን ይሄ እኮ የተነገረው ለእንትን ነው ይላሉ። ለምን? ከስጋው ጾመኛ ነኝ ከመረቁ ስጡኝ አይነት ነገር፣ ይሄ ለራስ የማመቻመች ነገር አለ አይደል? ሰው የሚፈልገውን ነገር ሊያጣ ስለማይፈልግ ሊያጣ የማይፈልገውን ነገር ለማስቀረት የቻለውን ርቀት ይሄዳል። ግን አያዋጣውም። ያውቃል እኮ ደግሞ ልቡ ያውቀዋል። ሆድ ሲያውቅ ዶሮ ማታ እንደሚባለው ማለት ነው። እና በአንድም በሌላ መንገድ እባካችሁን ኮስሞቲክስ የምትቀቡ ሰዎች ወይም ደግሞ ማንኛውም ነገር ላያችሁ ላይ የምንዝር ጌጥ የምታደርጉ ሰዎች በራስ የመተማመን ስሜታችሁን እያጣችሁን ያላችሁት፣ መንፈስም እየሳባችሁን ያላችሁት። ከዛ ሶስተኛው ደግሞ በምንዝር ጌጥ ውስጥ ወይም ደግሞ በኮስሞቲክስ ውስጥ ያደጉ ቤተሰቦች ያሏቸው እናታቸው፣ አባታቸው በተለይ አሁን ለምሳሌ እናትየዋ ጨዋ ሆና አባትየው ከሴተኛ ዳሪ ጋር እየሄደ እየተልከሰከሰ ምን እያለ መጥቶ ከሚስቱ ጋር ሲተኛ ያው መንፈስ ተሸክሞ መጥቶ እንደዛ አይነት መንፈስ ተሸክሞ መጥቶ ስለሆነ ሚስቱን የሚገናኛት የሚወለዱት ልጆች ምንዝር ጌጥ ወዳጅ ነው የሚሆኑት ሲያድጉ። ይሄን ታውቃላችሁ? ምክንያቱም እናትየዋ ብቻ ስለምትኳኳል አይደለም ወደ ልጆች የሚተላለፈው። አሁን ሚጣን ይዋት ትንሿ ልጅ ከእናቷን የወረሰችው ግን ደግሞ ሴትዮዋም ትኳኳል ነበር፣ እኚህ አሳዳጊዋም ጭምር። ለምን? ሊፕስቲኩ ሁሉ ነገር እዛ ፊት ለፊት አለ። ስለዚህ የቡዳው መንፈስ ከእናትየዋም መጥቷል፣ ከሴትዮዋም መጥቷል። ከሁለቱም ነው የመጣባት ማለት ነው። ከተወለዱ በኋላ እንዲያውም ህፃናቶች ብዙ ጊዜ ምንዝር ጌጥ የሚያበዙ ኮስሞቲክስ የሚያበዙ ሰዎች በቡዳ ከበሏቸው ይሄ ነገር ይጋባባቸዋል ይባላል። በጣም ነው የሚጋባባቸው እና ያለ እድሜያቸው ይጀምሩታል። እድሜያቸው ገና 13 14 ዓመት ልጆች ሆነው አጫጭር ቀሚስ መልበስ ይፈልጋሉ። ኢቭን ተውት እንዴ 13 ዓመትማ እንዲያውም ትልቅ ነው። እንደ ትልቅ መስላችሁ
እንደው አሁን ካለው ሁኔታ ገና 8 ዓመት 6 ዓመት 4 ዓመት ህፃናቶች አጫጭር ቀሚስ አይታችኋል? ታይት አድርገው ጉርድ የሆነ የቬሎ የሙሽራ ቬሎ ነገር አስለብሰዋቸው ልደት ላይ ከወከው ያል ሲጮቱ በአጭር ቀሚስ ደረታቸው ግልጥ ብሎ ምናምን ልብሱ ያምራል ስለሚባል ልጆቻቸውን እዚህ ጸጉራቸውን ያስይዙላቸዋል። ልደት በሚከበርበት ሰዓት እንትን ይደረጋል። ጥሩ ነው እሱ ደስ ይላል። ከዛ ደረታቸው ግልጥ ይላል። ያን የመሰለ የሚያምር የህፃን ገላቸው ግልጥ ይላል። ስንት ሰው ልደታቸው ላይ የሚመጣው። ከዛስ እያደጉ ሲመጡ አጭር ቀሚስ ወዳጅ ይሆናሉ። ቀሚስ ትተው ሱሪ ነው የሚወዱት። በልጅነታቸው ስለ ሱሪ ብዙ መከራከር አያስፈልግም፣ ግን ቀሚስ እየወደዱ መምጣት አለባቸው። ህፃንነት ላይ ስለ ሱሪ ማውራት አልችልም፣ ምክንያቱም ጉዳዩ የልጅነት ነው። ችግር የለውም፣ ለመጫወትም ለምንም ይመቻቸዋል። ሲያድጉ ግን ቀሚስ ለባሽ መሆን እንዲችሉ አድርጎ ማሳደግን የመሰለ ነገር የለም። የአጭር ቀሚስ እያደገ ይመጣል። እያደገ ቀሚሱ ሳይሆን የሚያድገው የአጭር ቀሚስ የመልበስ ፍላጎት ማለት ነው። ከዛስ እንደማየ ይባላል። እንደማየ መኳል፣ እንደማየ ማንጠልጠል እየተባለ መንዝር ጌጡ እየበዛ ይመጣል። እየበዛ አሸንክታቡ እየበዛ ይመጣል። ለምን? በእናትም በቡዳ ተበልታ ይሆናል፣ በዘመድ አዝማድ በምናምን ልጆቹ የሁሉም ነው የሚገባባቸው፣ ስፔሻሊ ሴቶቹ ማለት ነው። እና ባካችሁን ብትችሉ ልጆቻችሁ ፊት ምንም ነገር ባታረጉ፣ እናንተም ምንም ነገር ባታረጉ ይመረጣል። ይሄንን በትህትናና በየዋህነት ነው የምናገረው። እባካችሁን በመለመንም ነው የምናደርገው። ለምን? ጥቅሱ ስራ አልሰራም። ጥቅሱን ብንጠቅስም ያው ነው፣ ምንም ለውጥ የለውም። እየተናገርን ይጠመዘዛል ጥቅሱ። እንዲያውም አንዳንዶቹ ጭራሽ ኦርቶዶክሶች ሆነው መጽሐፍ ሄኖክ እኮ ብዙም ያን ያክል በዓለም አቀፍ የመጽሐፍ ቅዱስ ማህበር ተቀባይነት የለውም እና ይሄ ጥቅስ ሰው የጻፈው ሊሆን ይችላል ይላሉ። 80 ላይ የኦርቶዶክስ መጽሐፍ ላይ ተቀምጦ እኮ ነው። እኔ አንዳንድ ሰባኪያን ራሱ 66 ላይ የሚያተኩሩት ይመስለኛል። ሰባኪያን መምህራን ራሱ ከመጽሐፈ መቃቢያን አይጠቅሱም። ከነዚህ ከመጽሐፈ ሲራክ ከነጦቢት ከምናምን ከነዚህ መጽሐፍቶች አይጠቅሱም። የምክር መጽሐፍቶችን አይጠቅሱም። አዋልድ መጽሐፍቶችን፣ ድርሳናትን፣ ስንክሳር ላይ ያሉትን የቅዱሳንን ታሪክ ምናምን እነዚህ ቴዎሎጂ ተመርቀው የወጡ ሰባኪያን ብዙም አይደሉም፣ አይነካኩትም። ከቅዱሳን ሕይወት እንድንማር አይፈልጉም። በቃ መጽሐፍ ቅዱስ ላይ ብቻ ኦንሊ ባይብል አይነት ነገር ነው። በቃ እንዴ ቤተክርስቲያን ከመጽሐፍ ቅዱስ በፊት የነበረች ናት። መጽሐፍ ቅዱስ የመጣው ከቤተክርስቲያን በኋላ ነው የሚባለው። ወንጌል ከተሰበከ በኋላ በደንብ በአፍ በሐዋርያት ከሰበኩ በኋላ ቤተክርስቲያን ከተመሰረተች በኋላ ነው መጽሐፍ ቅዱስ የተጻፈው። ጌታ ካረገ ከ15 ዓመት በኋላ እና አንዳንዴ መቅደም የሚገባው ነገር እናስቀድም፣ ቃሉን እናስቀድም። ቃሉን ማስቀደም ካቃተን እንኳን ይሉንታ አይኖረን። ሽማግሌዎችን አባቶችን እንፍራ፣ ምክር እንፍራ፣ ተግሳጽ እንፍራ። ደፋር መሆን አያዋጣም። አርጅተውም አሮጊቱም ሆኖ ነው አንዳንድ ሀብታም ቤት ሄዳለሁ ያለውና በቃ አርጅተው በቃ የሚለብሱት ልብስ ራሱ በጣም የሚያሳፍር ልብስ፣ የሚቀቡት ሊፕስቲክ በእውነት አሮጊት ሆኖ በዛ በተኮማተረ ከንፈራቸው ላይ ሊፕስቲክ ይቀባሉ። ምን ለማምጣት ነው? እስቲ ሊፕስቲክ ለምን እንደሚቀቡ ረስተውታል። መጀመሪያ ሊፕስቲክ ለምን እንደመጣ አመጣጡን ማወቅ ነው። እኔ አሁን ስለ ሊፕስቲክ አይደለም ማውራው፣ ስለ አሸንክታ በአጠቃላይ ስለ ጌጣጌጥ ነው ማውራው። በራስ መዋብን የመሰለ ነገር የለም። ነጠላ ለብሶ መታየት፣ ነጠላውን ተውት። እንደገና ደግሞ ግጥም ያለ በቃ ደረት ብዙ የማያሳይ ቆንጆ ልብስ፣ ረጃጅም ቀሚስ መልበስ፣ ክርስትናን መጠበቅ፣ ራስን መጠበቅ፣ ከቡዳ መከላከል ራስን ከቡዳ በልብስ ብቻ ነው የምንከላከለው። አንዳንዴ ግን በምንድን ነው የገባኸው ሲባል ጸበል ቦታ ላይ አይደለም፣ ጸበል ቦታ ላይ ቀበሪቾ እንኳን ተጭሶ እንዴት ነው ያገኘሃት ሲባል የት ነው ያገኘሻት ይባላል። ቀበሪቾ እንኳን አጭሰው ጸጉሯን አይቼ ነው አይኗን አይቼ ነው ይላል እኮ። ስትሄድ አረማመዷን አይቼ ነው፣ እግሯን ባቷን አይቼ ቅላቷን አይቼ ነው ይላል። በጸበል ቦታም ይሄን እንሰማዋለን። እዛ ቀበሪቾ አያስወጣውም እንጂ ጸበል ቦታ ደግሞ እንሰማዋለን። በዚህ ነገር ገባሁኝ ይላል። ያንን ነገር ትንሽ ከቨር ማድረግ ያስፈልጋል። ይሄ ጎላ ብሎ የሚታየውን አካል ከቨር ማድረግ ለራስ ሲባል ነው። የምትጠቁትም ራሳችሁ ስለሆናችሁ ነው የምትበሉትም። ቆንጆ ሴት ሞዴልም ሆና አርቲስትም ትሁን፣ የዘፈንም አርቲስት ትሁን፣ የፊልም አርቲስት፣ የቲያትርም ቆንጆ ሆነው ይታያሉ በህዝብ ፊት ምናምን ቆንጆ ነገር ያቀርባሉ። ከዛ በዛ ውበታቸው ደግሞ ይበላሉ በቡዳ። ቆንጆዎች ናቸው። እሺ ከዛስ ትዳራቸው ላይ ሲሄዱ ቶሎ ዲቮርስ፣ መፋታት፣ ሲንግል ማም ሆኖ ልጆችን ማሳደግ። ከዛ ደግሞ እንደገና እርቅ ይምጣ ተብሎ ካህንና ሽማግሌ ሲጠራ ደግሞ
በቃ ልቧን ትቢተኛ አድርጋ ነው ለምን ምናምን ብላት መከራከር ውስጡ ያለው ያደነድናታል። እንዲያከብራት ትፈልጋለች። ከየት አምጥቶ ያክብራት? ከማን አምጥቶ ያክብራት? እሷ ውስጥ ያለው ነው እኮ መጀመሪያ እሱ ጋር ሄዶ እኮ እንዲንቃት ያደረገው። ያስበላችሁ ራሷን ራሷ እኮ ነች። ራሷ ጋር ያለው መንፈስ ነው እኮ ባሏ ጋር ሄዶ እንዲንቃት የሚያደርገው እንዲጣሉ የሚያደርገው እሱ ነው። መጀመሪያ የተበላችበት ያ መድረክ ላይ ስትሽከረከርበት የነበረው የሞዴልነት የአርቲስትነት በየመንገዱ ለብሳ የምትሄድበት የነበረው የተበላችበት መንፈስ ማንም እንዲጠጋት ስለማይፈልግ ባሏን የሚያርቀዋል። ጸብም ይመጣል። ልጇን ብቻዋን ታሳድጋለች። ኢቭን ለልጇ ራሱ እንኳን ጥሩ እናት ላትሆን ትችላለች። ጥሩ እናት አትሆንም። ወልደው ልጅ እንደሌላቸው ሆኖ እንደገና መልሰው ቅብጥብጥ የሚሉ ሚዲያ ላይ እንደፈለጉ መሆን የሚፈልጉ ትዳርም ኖሯቸው ሲንግል ማምም ሆነው ትዳር ባይኖራቸውም ግን ከወለዱ በኋላ ልጅ እንደሌላቸው ሆነው እንደው ቲክቶክ ላይ ኢንስታግራም ላይ ዩቲዩብ ላይ ምናምን እንደገና እንደ አዲስ መጨፈር ናይት ክለብ ሄዶ መፈንጠዝ ምናምን የሚያምራቸው አሉ። ገና አልጨረሱትም። ለምን ውስጥ ያለው አልጨረሰም። አይጨርስም መቼም ይዞ መሄድ ነው የሚፈልገው እሱ ሲኦል እኮ። ግን ገና እነሱ ራሱ ለሱ ነገር ተገዢ ናቸው። ስሜታቸው ገና ነው። ዕውቀትም ገና ነው። ለዚህ እኮ ነው ሆሴ 3:4 ላይ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል ይላል። ከምን ከነጭ ወደ ጥቁር ነው የሚገለበጠው መቼም አይደል? የሚያስተውል ደግሞ ከጥቁር ወደ ነጭ ይገለበጣል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ወዴት ነው የጠፋው? ከቤተ ክርስቲያን ወጥቶ ጠፍቷል። ከራሱ ወጥቶ ጠፍቷል። ከቤተሰቡ ወጥቷል። ከትዳሩ ጠፍቷል። በቃ ከእግዚአብሔር አይን መቼም አንሰወርም እንጂ ከህይወት ጠፍተናል። እና እባካችሁ እህቶች በተለይ ፌመስ የሆናችሁ ዝነኛ የሆናችሁ በጣም ትልቅ ቦታ ላይ የምትገኙ በፌመስነት በዝናን ያልኳችሁ በዕውቀት በምናም ላይሆን ይችላል። ያው መታወቅና ማወቅ ይለያያል አይደል? አዋቂ ሆኖ ዝነኛ መሆንና ታዋቂ ሆኖ ዝነኛ መሆን ይለያያል። የ5 ደቂቃ ዘፈን ለቆ በጣም ፌመስ የሚሆን ይኖራል። የማይረባ ሙዚቃ ተውትና ቲክቶክ ላይ የማይረባ የሆነ ቫይራል የወጣ ቪዲዮ እንኳን ለቆ በዛ ፌመስ የሚሆን ሰው ሊኖር ይችላል። ምናልባት ግን ይሄ ሰው መጽሐፍ አንብቦ ላይሆን ይችላል። በዛ ይሄዳሉ፣ ይሞኛሉ፣ ይሸወዳሉ፣ በጣም ይታለላሉ። አርቲስቶችም ልክ እንደዛ ናቸው። አንብቦ ደግሞ ማቹርድ የሆነ ልክ እንደ ደሞዝ ጎሽሜ እንደነ ግሩም ኤርሚያስ ሌሎችም ደግሞ የሆነ ትንሽ መጠጥ ያለ ትንሽ ማስተዋል የሚችሉ ስም የጠቀስኩት እነሱ ብቻ ናቸው ማለት ሳይሆን አሉ፣ ብዙ ናቸው። አንባቢ ሆነው ህዝብን ሊያንጽ የሚችሉ አንዳንድ ጥሩ ነገሮችን የሚሰሩ ሰዎች ደግሞ አሉ። እና ሴቶቹ ጋርም ስትመጡ ደግሞ እንደነ ሜሮን ጌትነት እንደነ መሰረት መብራቴ ሌሎችም ሴቶች አርቲስቶች አሉ፣ ጎበዞች። ያልጠቀስኳቸው ግን መንፈሳውያን አርቲስቶች ደግሞ አሉ። እናንተም ከስር መጥቀስ ትችላላችሁ። እንደነ ሜላት ነብዩ መንፈሳዊ ቦታ ላይ የሚሆኑ እንደነ ማንስ ናርዶስ ነው የሚሏት ሌሎችም እግዚአብሔርን የሚፈሩ ደግሞ አሉ። ግን ያልጠቀስኳቸው እግዚአብሔርን አይፈሩም ማለት አይደለም። አፌ ላይ መጣውን ለጊዜው ነው የምነግራችሁና መንቃት ያስፈልጋል። በህይወት የሆነ ቦታ ላይ የተሰበረ የተሰናከለ ነገር እንዳለ ነቅቶ ቶሎ ህይወት ነፍስን ማዳን አያዋጣም። ህዝብ ፊት ምናምን እንደገና ደግሞ ዝነኛ ነኝና ወደ ህዝብ ወደ መንገድ ላይ ወደ ዝም ብዬ የተለመድኩ መሆን የለብኝም ብሎ ተደብቆ ቁጭ የሚሉት ደግሞ አሉ። ምን ይባላል አንዳንድ አርቲስቶች የሚናገሩት አይ ውድ መሆን እኮ ጥሩ ነው ይላሉ። ውድ መሆን ጥሩ ነው ለህዝብ እኮ ታዋቂ የሆነ ሰው ህዝብ ፊት ዝም ብሎ ሄዶ እንደፈለገ መንገድ ላይ ምናምን መዋል የለበትም። ትንሽ ደበቅ ማለት ጥሩ ነው ይላሉ። ያ ደበቅ ማለት ምን አመጣ? ሱሰኛ ያደረጋቸው። ጫት ቤት ነው የሚገኙት፣ መጠጥ ቤት ነው የሚገኙት፣ ተሰብስበው ምናምን መብላት፣ መጠጣት፣ መጨፈር። ከዛ ደግሞ ሁሉም አርቲስቶች ስለሆኑ በዛው ሙድ ውስጥ ይሆናሉ፣ ይበላሻሉ። ከዛ ሙድ መውጣት ያቀታቸዋል። ከዛ ይሞታሉ። ሲሞቱ ደግሞ የሚነገረው ሌላ ነው። እና እንደዛ እንዳይሆን ነጠል ማለት ያስፈልጋል። ያንን ስሜቱን ይሄ አትሞስፌሩን ተነጥሎ ራስን ማትረፍ ያስፈልጋል። በቀጥታ የምናገረው ስለ አርቲስቶች ብቻ ሳይሆን ፌመስ ስለሆናችሁ ልጅቷ ፌመስ ስለሆነች ነው የምናገረው። ከዛ ውጪ ግን ሳትፈልጉ የሚስብባችሁን ደግሞ መንፈስ አለ። የኮስሞቲክሱ ብቻ ሳይሆን የቤተሰቦቻችሁ የዛር መንፈስ መከራ ይስብባችኋል። እናንተ ታታሪ ሆናችሁ ቤቱን ሸጦ መኪናውን ሸጦ ምናምን ፊልም ይሰራሉ፣ ድራማ ቲያትር ምናምን ያዘጋጃሉ፣ በዛም ብሎ ይሮራጣሉ። ህይወት ትዳር ለመቀየር ፋብሪካ ለመክፈት የሆነ ነገር ለመክፈት ብዙ ይሮጣሉ። ግን የእናትና የአባታቸው መንፈስ እየተከተላቸው መከራ የሚሆንባቸው ሰዎች አሉ። ከዛስ ያንን ለማራቅ ደግሞ ደብተራ ጋር ጠንቋይ ጋር ይሄዳሉ፣ ያስደግማሉ፣ ያስጠነቁላሉ፣ ብዙ ነገር ያደርጋሉ። አሁንም እምቢ ይላቸዋል። ከዛ ሱስ ውስጥ ገብተው
መውጣት አቅቷቸው ትራውማው በቃ ጭንቅላታቸው ሁሉ መቋቋም አቅቷቸው ደግሞ ራሳቸውን ለማጥፋት ደግሞ ጥረት ያደርጋሉ። ከዛ ጸበል ቦታ ደግሞ እንገናኛለን። ያሳዝናሉ። እና ይሄ ምንድነው? አለመንቃት፣ በጊዜ አለማወቅ፣ አለማዳመጥም ነው። እግዚአብሔር ይቀስቅሰን። ሲቀሰቅሰን አቤት እንድንል ልባችን ይክፈትልን። ሰላሙን